እንግዲህ ዛሬ ሄሉና ያቡ የደስታ ቀናችን እናጣጥም በሚለው ኬክ አምጥተው እንግዲህ እንቁረሰው እየተባባሉ ተቆራረሰ። እንግዲህ እየተጎራረሱ ይገኛሉ ማለት ነው። ያው ይህ ማለት ሄሉ ትናንትና አርግዣለሁ ባለችው መሰረት ደስታውን እየገለጸ ነው። አንቺ ጉረሽ እኔ ልጉረስ መንከባከብ አለብኝ እየተባባሉ ነው። እንግዲህ ማን እንደመጣ ተመልከቱ። እንግዲህ መጣች። ማን ጠራት? ከቻለች እኮ ጭራሽ በኋላ ደግሞ ልዑልና ማን ነው የሚባል ልጅ ደግሞ ከችላሉ። ማን ጠራቸው? ኧረ ትችላላችሁ። ስልክ ጭራሽ ስደውል ማታነሳው ብላ ጓ ትላለች። ደስታቸውን ሲያጣጥሙ ቀር ትላለች። ውድና የተከበራችሁ የራሷችሁ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? በእኔ ጋር ሁሉ ሰላም ሁሉ አማን ነው። በእናንተም ጋር ሁሉ ሰላም ሁሉ አማን እንደሆነ ሙሉ ተስፋ አለኝ። ለራሷችሁ በአዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። የቀድሞ ቤተሰቦች ደግሞ ቪዲዮ ላይክ አድርጉ። ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል። በአዲስ ቪዲዮ ስንመጣ ምንድነው ይዘን የመጣ ነው፣ ምን አመጣን፣ እንዴት መጣን የሚለውን አብረን የምንመለከት ይሆናል። እሱም እንግዲህ ሄሉ ትናንትና አርግዣለሁ ባለችው መሰረት ያቡ የደስታውን ጥግ ለማሳየት ኬክ እንግዲህ ዛሬ ጋር ሲቆርሳትና ደስታውን አብሮ ፏፈሽ ሊል እንግዲህ ኬክ ይዞ ሄሉን እየጠበቃት ነው። ሄሉ መጣች። ሄሉ ተመጣይ በኋላ በቃ ጥርስ በጥርስ ሳቅ በሳቅ ሆኑ፣ ተጨዋወቱ። ኬኩ ተቆረሰ። ፍሬው ያማረ እንዲበዛለት አባት ደስ ይለዋል ሲወለድለት እያሉ ነው። ጭራሽ በቃ ገና እኮ አልተወለደም፣ ተረገዘ ተባለና ፍሬ ያማረዘ እንዲበዛለት አባት ደስ ይለዋል። ልጅ ሲወለድለት ደስ ይላል። ምኞታችሁ ምኞት በጣም ጥሩ ምኞት ነው። ምኞታችሁን ፈጣሪውን ያደርግላችሁ። ግን ያ የሚሆነው ደግሞ እናንተ መጀመሪያ ያቡ ሽማግሌውን እንዲህ አንተ ሽማግሌ ሳልክ በጊዜ ስኬድ ጊዜ እንዲህ ሽማግሌ ላክ መሰለህ? እንዲህ እንደዛማ አይሆንም። ያቡ በጉን ይዘህ ከመሄድ በፊት ሽማግሌ መሄድ ነበረበት። ሽማግሌ ስላላኩ ብለህ ይቅርታ ጠይቀሃል። በጉ ከመቅደሙ በፊት ሽማግሌ ነበር መቅደም ያለበት። አሁን እንግዲህ ልጁ ከመቅደሙ በፊት አንተ ሽማግሌዎቹን አስቀድም። ከዛ የእናትና የአባቷን የወንድሞቿን የእህቶቿን እግር ስመህ ያጎቶቿን እግር ስመህ በቃ ለለለለለ ተብሎ ተድራችሁ ከዛ ፍሬ ያማረዘ እንዲበዛለት አባት ደስ ይለዋል ሲወለድለት ትባላለህ። ከዛም በኋላ እንዲህ ምን እያልኩ ነው አንተ ያቡ? እንዲህ ጭራሽ ጥርስ በጥርስ ትሆናለህ እንዴ? እኛም ሰርጉን በላን። ጭራሽ ሰርጉ የበጉ ሲገርመኝ በጉ ታርዶ መች በላን እያሉ ሲገርመኝ ጭራሽ አንተ ልጅ ሲወለድለት እያለህ ትስቃለህ። መጀመሪያ ሰርጉን መብላት አለብን። በጉን አልበላንም። ያስቀደምከው በጉን ነው። በጉን አልበላንም፣ አላየንም ሲታረድ። አሁን ደግሞ ሰርጉን መብላት አለብን። ቤቢ ከመንጣቱ በፊት ሰርጉን አስቀድሙና እንብላው። ትክክል እያልን ማለት ነው። ለማንኛውም ልዩ ደስታህን አጣጥም ብዬ ትችህ ነበረ። ኧረ እባክሽ እንዴት አይነት ፍቅር ነው በይ። ከሌላዋ ፍቅረኛ ልጅ አርግዞ አንቺ ደስታህን አጣጥም ብለሽ ጥለሽ ሄድሽ። በማግስተኛው ቀን መተሽ ስልክ ስደውልልህ ማታነሳው እንዴት ነው በይ። እንዲህ አይነት እንዴት የት ሀገር ነው እንዲህ አይነት ቸርነት ያለው? ቸርነት ያለው እንደዚህ ቸር እንዲህ ቸር ፍቅረኛ እንዲህ የት ነው ያለው? አንቺ ብቻ በቀልሽ ደስታህን አጣጥም ብዬ ጥዬ ሄዱ። ኧረ ነው እንዲህ በጣም ደስ ይላል። ደስታቸውን እያጣጣሙ ነው እነሱ እንግዲህ እያጣጣምን ነው ብለዋል። የሄሉም ሆድ እየገፋ ይመጣል። እኛም ትክክሎች እየተከተልን ሆዱ የታለ ማለታችን አይቀርም። ሙስተዛ ማን ነው ሐኪም ቤት ወስደህ ቸክ አድርገህ ስትለው ቸክ ማድረግ አልፈልግም ያለው የሆነ እቅድ አቅዷል። እሱም እንግዲህ እርግዝናው በኋላ አንተን ወደ እኔ ለማስመለስ ነበረ
እንጂ እርጉዝ አይደለሁም እንደምትይ ሄሉዬ ተስፋ አለኝ። ምክንያቱም አልተኛንም ስላልሽ እንግዲህ ልዩ ካንተ አይደለም ያረገዘችው ከልዑል ነው ትላለች። እንደገና ጓ ብሎ እንዴት እንዲህ ይሆናል ልዩ ምን አስበሽ ነው ብሎ እንግዲህ ሄሉ ላይ እንዴት ነው እንደዛ የምትለው ምናምን አይነት ነገር ልዑልን ታሁን በኋላ ካንቺ ጋር ማየት አልፈልግም፣ የልጅና ስለሆንሽ ማንጋ እንደምትሄጂ ማንጋ እንደምትቀመጭ ማንጋ እንደምትአወሪ ሁሉ መቆጣጠር አለብኝ ሲል ያቡ ተናግሯል ማለት ነው። ልዑል እንግዲህ ሰምተሃል፣ ተሄሉ ጋር እንዳትታይ ተብለሃል። እንዴት ነው አንድ ነገር አትልም ወይ ስትለው እንግዲህ ምን ልበል ይላልና ያው ሰምተሃል ልዑል ከሄሉ ራቅ ተብለሃል። የልጅ እናት ነች መወሰን ያለብኝ እኔ ነኝ ብሏል ያቡ። ለማንኛውም ልዩ በጣም ቸርነትሽ በጣም ቀጥይበት። እንግዲህ ፍቅረኛሽ ከሌላ አስረግዞ ደስታህን አጣጥም ብለሽ ሄደሽ በማግስተኛው ቀን መጥተሽ መጠየቅሽ በጣም ደስ ይላል። ለማንኛውም በዛኛው ሳይድ ደግሞ እንዳልክ ከሄሉ ሌላ የምትመጣ ሴት ወንድ መስላን የምትታየኝ ስለዚህ እኔ ከሄሉ ሌላ ስትፈጠር ሜኔ ናት፣ ወደፊት ሜኔ ናት። አሁን የያዘችው ህይወት እንዲሁ እንደማንኛውም ሰው እንትን እያለች ነው እንጂ ተመልሳ የኔው ትሆናለች ሲል እንግዲህ እንዳልክ ለፍቅር የጠየቀችውን ሴት መልስ ይህን ሰጥቷታል ማለት ነው። ሄሉ እኛም ትክክሎች እዛም እየሄድን ትክክል እያለን ነው። አንቺም ጋር ትክክል ነን፣ ያቡም ጋር ትክክል ነን፣ እልዩም ጋር ትክክል ነን። እና ምን ይሻለናል? እንደው እኛ እንደው ትክክል ስንል አንድ ቀን ትክክል እንዳንል እንጂ። ለማንኛውም እንዳልክም ከዛ እየፎከረ ነው። የኔ ናት ስትፈጠረ ምንም ስትሆን የኔ ናት፣ የኔም ነበረች የኔም ትሆናለች ብሏል እንግዲህ። እና እኛም ትክክሎች እየተከተልን ትክክል ማለታችንን አናቆምም። እናንተም ቀጥሉ፣ እኛም እንቀጥላለን። ለማንኛውም የሚመቻችሁ፣ እወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበል ውዶቼ፣ ፍቅሮቼ፣ ማሮቼ። በሌላ ቪዲዮ ውስጥ የምንገናኝ ቸር ሰንብቱ። እወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ጉድ ባይ። ሀሳብ አስተያየታችሁን በኮመንት ላይ እናንተም ገለጹ።